በመላው ዓለም የሚኖሩ የሶማሌ ኮሚኒቲዎች ዘንድ ትልቅ ቁጣ ያስነሳው የዚች ልጅ ጉዳይ ምንድነው? አንፋ ትባላለች። ኬንያ ውስጥ ነዋሪ ነች። አንድ ሮቤርቶ የሚባል ሰው አሜሪካዊ ዜግነት ያለው ግን በትውልድ ሶማሊያዊ የሆነ በሶሻል ሚዲያ ተተዋወቅና እንደወደዳትና ሊያገባት እንደሚፈልግ ነግሯት ወደ ኬንያ ይመጣል። ሕግና ደንቡንም ጠብቆ የጋብቻ ስነ ስርዓት ወይንም ደግሞ ኒካህ ከሷ ጋር አስሮ የተወሰነ ጊዜ አሳልፎ ተመልሶ ወደ አሜሪካ ይሄዳል። እሱ ከተመለሰ በኋላ ስለሱ አንዳንድ ነገሮች ባክግራውንዱን ማጥናት ስትጀምር ትዳር ያለውና ልጆች ያሉት መሆኑን ትደርስበታለች። የትዳር አጋሩን ወይንም ሚስቱንም በስልክ ስታናገራት ሮቤርቶ ለሴት ልጅ ክፉ ሰውና ለልጆቹ ምንም ርህራሄ የሌለው መሆኑን ስትነግራት ይሄንን የሷን አዲስ ጅምር ትዳር ከወዲሁ ማቋረጥ ተወስናለች። ሲደውልላትም ስትነግረው ይሄ የማይሆን ነገርና ሊሆን የማይችል ነገር መሆኑን ከማስፈራሪያ ጭምር ይነግራታል። በዚህም አላቆመም። 5 ወሮበሎችን ኬንያ ውስጥ በገንዘብ ገዝቶ እሷን አፍነው ሲደፍሯት በላይቭ ማየት ይፈልጋል። የተላኩትም ወሮበሎች አንፋን አፍነው የሚፈልጉበት ቦታ ከወሰዷት በኋላ በፌስታይም እየቀረጹ ይደፍሯታል። የሚያሳዝነው ነገር ይሄ ሁሉ ቪዲዮ በሶሻል ሚዲያ ላይ በአሁን ሰዓት ተሰራጭቶ ይገኛል። እዛው ላይ ይቅርታ እንድትጠይቀው ያደርጋታል። በህይወቷ ለመውጣትም እሷ ይቅርታ ትለዋለች። በስተመጨረሻም ጸጉሯን በምላጭ ላጭተው ይለቋታል። አሁን ላይ እቺ ምስኪን ወጣት ተመልሳ ሶሻል ሚዲያ ላይ ወጣ መላው በዓለም ላይ የሚገኝ የሶማሌ ማህበረሰብ የኔን ፍርድ እንዲሰጠኝ ወይንም ደግሞ ይሄ ሰው ለህግ እንዲቀርብልኝ ተባበሩኝ ስትል ድምጿን እያሰማች ትገኛለች።